እኔ የመጣሁት አሁን ፖሊሶቹ ራሱ በር ላይ ናቸው እሱን ይዘን ለመሄድ ነው የመጣነው ፖሊሶቹ እየጠበቁኝ ስለሆነ እሱን ይዤ መሄድ ነው ፈልገው ሌላው ለሽኔ ቆንጆ አታስቢ ፖሊሶቹንም እንደያመጣጣቸው እንመልሳቸዋለን ምንም ችግር የለም እንዴት ይሆናል አንቺም ልጅ የሱም ልጅ የሁለታችሁም ጸብ በፍጹም አይሆንም በኔ ቤት ውስጥ ፍጹም ጸብ ተከስቶ ማያውቅም ሰው ይሳሳታል ተሳሳት ይቅርታ ተጠይቂያለሽ እኛም ይቅርታ እናደርግልሻለን አባቱም ይቅር ይልሻል እኔም ደግሞ እንዲሁ በእናንተ ጉዳይ ላይ ደስተኛ ነኝ እንደዚህ ደብድበውኝም አለቀውም ማን ነው በር የሚያንኳኳው ማን ነው መጣውኝ እስኪ በሩን ክፈቱላቸው ተናነስ ሰላም ነሽ የኔ ውድ እንዴት ነሽ ልጅ ተናነኝ ፈጣሪ ይመስገን ዴቭላ ዴቭ አወጣለ ፈልጌው ነበር ባለፈው ተጣልተን ነበር ምን ነው ተጣላችሁ ልጅ ምንም ማለት አይደለም የሰው ልጅ ይጋጫል ሁሉ ጊዜ ፍቅር የለም አዎ ስለዚህ እኔ አስታርቃችኋለሁ ምንም ችግር የለም የኔ ቆንጆ ለምን ትጣላላችሁ እኔ ያው መታረቅ ምናምን አልፈልግም እኔ ማዘዣ ላወጣበት ነው የመጣሁት በቃ እኔ ቆንጆ ይልሽ ምንም ችግር የለም እኔ አስታርቃችኋለሁ ምንም አታስቢ ጉዳይሽን ሁላ በኔ ላይ ጥዩ ደሞ ፈጣሪም ሲጨመርበት አንድ ላይ ማይፈታ ነገር የለም ብዬ ገምታለሁ እኔ መቤት እና ወደ ህግም አትጂ በቤተሰብ እንፈታዋለን እኔ አሁን እንደዛ ያለ ማለት አይደለም የመጣሁት ሁሉን ነገር ጨርሼ ነው የመጣሁት ከፖሊስ ጣቢያ ነው የመጣሁት በጣም ደብድቦኝ ጎይቶኛል ስለዚህ እኔ ከዛ ነው የመጣሁት ከፖሊስ ጣቢያ ነው የመጣሁት አሁን ያለበትን ቦታ እንድትነግሪኝ ነው የኔ ቆንጆ ልጄ በቅርብ ነው ያለው ምንም ችግር የለም አታስቢ አይዞሽ እኔ አስታርቅሽ ብያለሁ እንደናት አንቺም ልጄ ነሽ እሱም ልጄ ነው ለሁለታችሁም የተለየ እንትን የለኝም ስለዚህ በቤተሰብ እንፈታዋለን ጉዳዩን ከቤተሰብ ያለፈ ነገር የሚያርቅ የለም ደሞ አንቺ ነቆ የመሰልሽ ቆንጅዬም ልጄ እንዲያጣሽ አልፈልግም እኔ የመጣሁት አሁን ፖሊሶቹ ራሱ በር ላይ ናቸው እሱን ይዘን ለመሄድ ነው የመጣነው እኔ አንቺን በጣም ነው ማከብርሽ እናቴ የሱም እናት ነሽ ለኔም እናቴ ነሽ በጣም ነው ማከብርሽ ግን እዛ ሄጄ ነው የመጣሁት ፖሊሶቹ እየጠበቁ ስለሆነ እዛ መጥቶ ቃሉን መስጠት አለበት ሲጀመር እኔ አባቱንም መሳደብ ፈልጌም አይደለም አልተሳደብኩም እሱ እንዲሄድ አልፈልግም ብቻ ነው ያልኩት እንጂ ሌላ ምንም የተናገርኩት መጥፎ ቃል አልነበረም ምንም ችግር የለም ልጄ ሰዎች በጸብ መካከል ያው የስድብ ቅቤ የለው ምንም ማለት አይደለም ሰው ሲጣላ ብዙ ነገር ይነጋገራል ብዙ ይባባላል ነገር ግን አንቺ ከኛ ማጣት አንፈልግም ፖሊሶቹንም ምንም ችግር የለም የሆነ ሰበብ በፈጥረሽ ተመልሻቸዋለሽ እኛ በቤተሰብ ጉዳዩን በፍቅር በሰላም በደስታ ከእግዚአብሔር ጋር እንፈታዋለን ፖሊሶቹ እየጠበቁኝ ስለሆነ እሱን ይዤ መሄድ ነው ፈልገው ሌላው ለሽኔ ቆንጆ አታስቢ ፖሊሶቹንም እንደያመጣጣቸው እንመልሳቸዋለን ምንም ችግር የለም እንዴት ይሆናል አንቺም ልጅ የሱም ልጅ የሁለታችሁም ጸብ በፍጹም አይሆንም በኔ ቤት ውስጥ ፍጹም ጸብ ተከስቶ ማያውቅም ሰው ይሳሳታል ተሳሳት ይቅርታ ተጠይቂያለሽ እኛም ይቅርታ እናደርግልሻለን አባቱም ይቅር ይልሻል እኔም ደግሞ እንዲሁ በእናንተ ጉዳይ ላይ ደስተኛ ነኝ ላይ እግዚአብሔር አለ በጣም ታላቅ ነው አሁን ደግሞ ጾም ነው የጾም ወራት ነው ጾማችንም 2 ሳምንት ነው የቀረው የጾም ዋናው ነገር ደግሞ ይቅር መባባሉ ነው ትልቁ ነገር ይሄ ነው በህግም ደረጃ ብትሄጂ ሰው ተናዶ ብዙ ነገር ያደርጋል ነገር ግን አሁን የይቅርታና የምህረትና የሰላም የፍቅር ሰዓት ነው እቺ ጾማችንን ይቅር ተባብለን ወደ ፍቅር ካልገባን ጾማችን ውጤት የለውም ሃይ እንዴት ነህ ሰላም ላንተ ሰላም እንዴት ነህ ደህና ነህ ወይ ሰላም ነው እግዚአብሔር ይመስገን ምንድነው ዛሬ ትንሽ ይኸውልክ እሷና ዲቫ ተጣልተው ነበረ አይ እንደውም እና ፖሊስ አምጥታ ያው ፖሊሶቹ ደጅ ላይ ቆመዋል እንግዲህ እኔ ደግሞ አይሆንም በቃ በእርቅ እንፍታና ጉዳዩን ይሄ ነገር በቤተሰብ ይፈታ ያለ በለዛ ይከራይቺ ነበር ማን ይዟቸው የመጣው እኔ ነኝ ያመጣቸው ሰው እንግዲህ በንዴት ብዙ ነገር ያደርጋል ለምን ጀሃቸው መጣች ያው እንግዲህ ስሜት ላይ ሆና ነው ችግር የለውም ጉዳዩ ጋር አይደለም ሲጀመር ባለፈው አንቺ ነሽ ያጠፋሽው አባቱ እንደዛ መናገር አልነበረብሽም ገባሽ አይደል ሲጀመር ካንቺ ነኝ እንደዚህ ያልጠበቀም ብለሽ ጭራሽ በእኛ ጓደኛነት መሃል እንደዚህ ፖሊስ ምን አይደለም ስለመጫለሽ እንግዲህ ሆነ አንተ አሁን እሱን እየደገፍከው ነው ምን እንድትናገር አልፈልግም ማላችን እንዳትገባ በቃ መጀመሪያ አንቺ እቃሽን ወሰዱት ሌሎች ሰዎች ናቸው ገባሽ አይደል ሌቦች ምናምን ሊሆኑ ይችላሉ አላቀም አይ ነው እሱንም እኔ ለማጣራት እየሞከርኩልሽ ነው ብለሽ ራሽ ፖሊስ ምናምን ይዘሽ ተመጫለሽ እኔ ካንቺ እንደዚህ አልጠበቅም ሲጀመር ምንም ችግር የለም ይሉክ አሁን ወደ ስምምነትና ወደ ሰላምና ወደ እርቅ ነው የምንሄደው ይጾማችንን በሰላም እንዲፈታለን ከፍቅር ከሰላም ጋራ እሷንም ልጃችንን ታንፈልግም እና ጾማችንን በሰላም እንድንፈታ በደስታ ከቤተሰብ ጋር እኔም ደግሞ ለሁለቱ ያዘጋጀውላቸው ለበዓል የራሴ ሰርፕራይዝ አለኝ ያን ሰርፕራይዝ በግዴታም ሆነ በውዴታ ለልጆቼ ለሷም ለሱ ማሳየት የኔ ግዴታ ነው እንደናትነቴ
እኔ ምንም ፖሊሶቹ ታዲያ ምንም ችግር የለም ፖሊሶቹ ምንም ችግር የለም እኔ አነጋግራቸዋለሁ ያለውን ነገር ጉዳዩን እንፈታለን በቃ ይሄ ነው ያለው ነገር እሷ ዴቭን ህግ ጋር ሄዳ ከሳ ማድረግ ችግር የለም ተናዳ ነው ምንም አልታለም ሰው ይናደዳል ደም ሲጀመር ሰሞኑን አዲስ ባህሪ ነው ያመጣችኋል አይ አንተ ያው እንግዲህ የጓደኛ ነገር ስለሆናችሁ ነው እንጂ ምንም ችግር የለም የማይፈታ ነገር በዚህ ዓለም ላይ የለም ልጅ ይፈታል ሁሉም ነገር አይዞሽ እንዳታስቢ ምንም ችግር የለም የኔ ቆንጆ እሺ እኔ በሰዓቱ ተናድጄ ነበር የመጣሁት ከውጪ ራሱ ስገባ ማለት ነው ተናድጄ ነው የመጣሁት እንጂ ክፉ ነገር አስቤ ወይም ከዴቭ ጋር ለመጣላት ፈልጌ አይደለም እዚህ የመጣሁት እሱ ነው የማይሆን ነገር ያደረገው እኔ አይደለም ሰው ስሜት ላይ ሲሆን እንደዛ ነው ሰዎች ስሜት ላይ ከሆነ ነገርን ማዳመጥ አትችልም እሱ ላስታርቅሽ ምን ተፈጥሮ ነው ስላለሽ ብቻ እሱን አባቴ ግኖር ማድረግ አልነበረብሽም በቃ አንዴ ሆነ እንግዲህ ውሃ ከፈሰሰ አይታፈስም ግን አሁን በሰላም ለመጡበት ወደ ስራ እንዲመለሱ አርጋቸው ጉዳዩን እኔ ቆንጆ አንድ ሐሳብ ልስጥሽ እኔ እንደናትነቴ ለልጁ አገዘች ካላልሽኝ በስተቀር ይሄው እሱም ደግሞ ጓደኛው አለ መቼም እውነትን መናገር የመሹበት ማደር ይባላል ስለዚህ እውነት ቀጥናል እንጂ አይበጠስም ፖሊሶቹን አንቺ እንዳመጣሻቸው በቆንጆ አነጋግረሻቸው ሌላ ጊዜ በቤተሰብ ጉዳዩን ስለምንፈታው ከይቅርታ ጋር ብለሽ ትሸኛቸዋለሽ እኔና እንዲሁም ልጆቼ እንዲሁም ደግሞ ቤተሰብ ሆኜ አንቺና ዴቫ አስማማችኋለሁ ለበዓል ደግሞ የራሳችን የቤተሰብ የምሳ ግብዣ አለን ጾማችን ሲፈታ ሰርፕራይዝ ደግሞ ለወጣችሁ እኔ ማደርገዋለሁ ገና ደግሞ ብዙ ነገር ይጠብቀናል አይደል ይጠብቀናል ግን እኔ ያለኝ አዎ የወደፊት እቅድ በረጅም ያዝ ነው ገና ልጆች ናቸው ገና ናት ልጅ ናት ገና ነች እኮ ልጅ ነች ልጆች እኮ ስንሆን እኛም በዘመናችን አንመስልም ምንድነው ብትለው አንተ እኮ ዴቪን እየደገፍከው እኮ ነው አዎ እየደገፍኩት ነው እንዴ እጁን እኔ ላይ ማንሳት ነበረበት አንቺ አባቱ ለዛ መማር ነበረበት ነገር የለም በሁለታችን ማለት አትግባ አንተ በቃ ልጄ ምንም ችግር የለውም አሁን በኔ ቤት እስከመጣሽ ምንም ችግር የለውም አታስቢ ጓደኛችሁ እስከሆንኩ ድረስ በቃ ምን የሚጠበቅብኝ ማድረግ አለብኝ አንተ ደግሞ ከጓደኝነት የሚጠበቅብህ ነገር ምን መሰለ ሁለቱን ማስታረቅ እየሞከርኩ በዚህ ዓለም ላይ የማይታረቅ ነገር የለም ሰው የተጋደለም ይታረቃል ተደባደቡ እነዚህ ልጆች እሱ አባትየውን ያው ባለማወቅ ለሱ የመዝለፍ ንግግር መሰለበት ንግግሯ የአባት ዝልፍት መሰለበት ነገር ግን ወደ መልካም ነገር ካየናቸው ንግግሮች ሁሉ መልካም ናቸው ወደ መጥፎ ካየናቸው ደግሞ ሰው በተጣላ ሰዓት የሚሳደበው ስድብ ሁሉ ያው ወደ መጥፎ ነው የሚደመረው ስለዚህ ስሜት ላይ ሆና ነው ልጅ ናት ያለ ማስተዋል ነው ደግሞ ማልበሰለችም ገና ልጅ ነች ስለዚህ ሁለቱንም ለማስተካከል እየሞከርኩ ነው ግን ዳዋንም እጂ ሳማከረው ነበር ጉዳዩን በጋራ እንፈታዋለን በቤተሰባዊ ፖሊሶቹ የት ሄዶ ነው ዳዋሽ አሁን ልጄን እኔ ያው ስለሰማው ይሄን ነገር ቀደም ብዬ እሷ እንደምታመጣ አንድ ዴቭ ጓደኛ የሆነ ስለደወለልኝ ያን ስለሰማው ልጄን ዞር አደረኩት ለጊዜው ያው ሰይጣን ይብረድ በሚል ያው ሰይጣን በስራው ብዙ ነው ግን ኃይል የለውም ስለዚህ ሁለቱም ልጆች ይታረቃሉ እሷም የኛ ነች እሱም ልጄ ነው አንድ ናቸው ለኔ ሁለቱ እንደውም ከልጄ የበለጠ እሷ ነው በጣም ወዳት አይገርም እና ሲጀመር በቃ በሁለታችሁ ማለት የተፈጠረውን ጸብ ለማስታረቅ ለማስማማት ነው ሞከራለን አሁን ልጅ ፖሊሶቹ በቃ ማሚ እንዳለችው ባህሪ ቋንቋ ሸኛቸው በቃ ምንም ችግር የለም በጣም ነው ማመሰግንሽ በጣም ነው የምወድሽ በጣም ነው ማመሰግንሽ ምክንያቱም እንዲህ አይነት እሺ የሚል ሰው በአሁን ሰዓት የትም አይገኝም እግዚአብሔር ይባርክሽ ተባረኪ እንፈታዋለን ፖሊሶቹ መልሻቸው እሺ ዴቪንም ምን ያቀርበዋለሁ ያው በሌላ ጊዜ በሰፊ ፕሮግራም ይዘን ጉዳዩን በቤተሰብ አውርተን እናስታርቃቸዋለን አባትየውም ይቅርታ ያለሽ የኔ መቤት አሁን ትሄጂና አደራሽን እንዳልኩሽ አዎ በፍጹም ሐሳብሽን ሳታጥፊ እንደዚቹ እንዳማርሽ እንደ ቁንጅናሽ እንድቹ እንደውበትሽ ቆንጂዬ ነሽ ገና ብዙ ፍሬ የምንጠብቃችሁ ናችሁ አንቺ እንደምትያቸው ብለሽ መልሻቸው አጣውትና ለሌላ ጊዜ በቃ ምናምን ብለሽ ስለዚህ ምንም ችግር የለም እኛ እንፈታዋለን አይዞሽ አታስቢ በቃ የኔ ቆንጆ አሁን ምን ታረጊ መሰለሽ ትሄጂና ማለት ነው ቀስ ብለሽ ዝግ ባለ ከይቅርታ ከመረት ጋር ባካችሁ ይቀርበሉ ለጊዜው ስሜት ላይ ሆኜ ነውና ፀሐይ ላይ ቆማችሁ ብለሻቸው ሸኛቸውና ይዘሻቸው እንደ አንቺ እንደ አባቢያቸውና ጉዳዩን በጋራ ስለምንፈታ እኛም ደግሞ የጅ ፖሊስ ጣቢያ እንደናትነቴ ሌላ ጊዜ አናግራቸዋለሁ ለዛሬው ግን ሸኛቸው ትንቢያቸውና እስቲ ሚሉሽን ስሚያቸው እሺ በቃ እነሱ ሚሉሽን ስሚያቸውና ውጤቱን ንገሪኝ እጠብቅሻለሁ እሺ እኔ ቆንጆ እኔ ግን ሰሞኑን አዲስ ባህሪ ነው ያየሁባት ያለው ያው ምንም ማለት አይደለም እንደ መሰለኝ ኤልያስ ሰዎች እኮ ይሳሳታሉ ስሜት ላይ እኮ ስትሆን ሰውን የምትናገረው ንግግር ሁሉ በጣም ኃይል ሆነ ምናምን በስ ግን ቆም ብለን ወደ ራሳችን ማሰብና ማስተዋል ያስፈልገናል ሰው ስንባል ስሜት ላይ ኮን በቃ ሁሉ ነገር ብላሽ ነው የሚሆነው ከመስመር ይወጣ ነው የሚሆነው ግን ከራሳችን ጋር ሆነን ቆም ብለን
ኃይለኛውን ነገር ራሱ ማቀዝቀዝ እኮ እንችላለን። አዎ ግን ልጅቷ እንደዛ የምታውቅ አይመስለኝም። ምንም ችግር የለውም። ያው ይቅባባሉ ቀስ ብለው ነገሮችን ደግሞ በጉዳይ በቀላሉ እንፈታዋለን። አሁን እስቲ ያወራቻቸው ነው መሰለኝ በር። አዎ እስኪ አንተም አግዛትና እሸኛቸው። በር እየተንኳኳ ነው መሰለኝ ቆምስ ሸኝሻቸው? ሸኝቻቸው። ምን አሉ? ሌላ ጊዜ እንታቀርብኝ። ሌላ ጊዜ በርቂ ተፈቷል ቢያቸው አላልኩሽም እንዴ? እኛ እንፈታዋለን እዛ አሁን ስለተጻፈ ግዴታ መምጣት አለባት። ሲጀምር እንደዚህ እሺ ምን አሉሽ? እኔ አናግሬያቸዋለሁ። እኛ እዚሁ በቤተሰብ እንፈታለን ምናምን ስላቸው በቃ መምጣት አለባችሁ እዛ። በቃ ምንም ችግር የለም። ሌላ ጊዜ እንሄድና እናናጋግራቸዋለን። ለዛሬ ግን ሸኘሻቸዋል ሄደዋል። በቃ እግዚአብሔር ይባርካቸው። አንቺም ተባረኪ። ያው ይሄን አክል መሄዳቸው ልጁን በግድ ያለ ማፋጣጣቸው እኔ ደሳውን አምጪ ቢሉኝ እኔም ደግሞ ጓደኛው ቤት ነበር እሱን ያደረኩት። በቃ ለጊዜው ለሱ ፖሊስ መጣላልኩትም ዝም ብዬ ነው። ተባረኪ። በቃ እግዚአብሔር ይባርክሽ። እግዚአብሔር ደግሞ እንድትታረቁ ደግሞ ይርዳኝ። እሱ ሲረዳ ነው ሁሉም ነገር እንደሚጠበቅብን ጓደኛነት እኮ ማንኛውም ነገር አይሆንም። በፈጣሪ ረዳትነት ነው። ስለዚህ ምንም ችግር የለውም። ሰው የሞተውን የተጋደለውን ራሱ የሰው ልጅ ያስታርቃል ይቅርታ በምህረት። ይሄንማ ካላደረግን ጾሙን ማፍረስ አለብን። የጾማችን ሰዓት ይሄን መስራት ነው። ተታረቃላችሁ። ጉዳዩን በጋራ እንፈታለን። እነሱንም እናነጋግራቸዋለን። ምንም ችግር የለውም። ሁሉ ቀላል ነው። ይመስለኛል ግን ቆም ብዬ ያሰብኩት ነበርና ሲጀምር ከስር መሰረቱ ፖሊስ ይዘሽ ባመጪ ሁሉ ነገር አይፈጠርም ነበር። በቃ ችግር የለውም። ለሁሉም ነገር አለፈ። አሁን ተነጋገርንበት። ምንም ችግር የለውም። ያው ይፈታል። የማይፈታ ነገር የለም በዚህ ዓለም ላይ። እግዚአብሔር ከተጨመረበት ነገር ሁሉ ይፈታል። ምንም ችግር የለውም። በእርግጠኝነት በሰላም ይፈታል ጉዳዩ። እኔ እውነቴን ነው የምናገረው። እና አይልዬ እንዴት ይመስልሃል? በቃ አይዞሽ ምንም ችግር የለም አታስቢ። ቅርታት ያለሽ አባቱን እሱም ይቅርሻል አንቺም ይቅርት ያለሽ። በፍቅር በሰላም ሁሉ ይከናወናል። ፕሮግራም እና ቀን ይዘን ጉዳዩን በጋራ እንፈታለን። ምንም ችግር የለም። ከዚህ የሚበልጥ ጉዳይ መፍታት እንችላለን። ይሄን አይደለም። አይ እንደ አጋጣሚ ሆኖ አንቺም ሞኝታ ነበርሽ ሚዛን ቀን እንጂ የተጣሉ ጊዜ። አዎ በዚህ አጋጣሚ ደግሞ ያው አንዳንድ አስተያየት የሚሰጡሽም ሰዎች ደግሞ ታረቁ የሚል ነገር አረ እንዴ? አዎ ይታረቁ ይያሉ ነበር። አዎ ይታረቁ የሚሉ ደግሞ ያው በህርቅ እንደዚህ አሁን ቀረጻ ላይ ስለሆነ ያ ነገር ለሁለቱ ሐሳብ አስተያየት እንዲሰጡልኝ እኔ በራሴ ጠይቃለሁ። ይዛ መምጣት አልነበረባትም። ችግር የለም። ምንም ችግር የለም። ፖሊስ ማለት እኮ እንደኛው ምንም ችግር የለም። ያው የኛው ልጆች ናቸው። የኛው ሀገር ሰው ነው። ምንም ጣጣ የለም። እሱማ ነው እኮ። አይ ግን የእሷ ነገር ገርሞኝ ነው። ከዚህ በልጥ አረብ ሀገር ብዙ ዩሮፕ ሀገሮች ላይ ብዙ ሰው እናስታርቃለን። ጓደኞቻችን ይሄ ነገር ሲከሰት ነው ያልገባኝ ነገር ምን ይሁን ምንድነው የምትለው? አንቺ ሲጀመር ባለፈው ዕለት ስራ እየሰራን ጌሾ እየወቀጥን ነበርና እና ብርሽና የነሩታን ሰርግ ፏፈሽ ለማድረግ መጣ እንትን አረገች። በቃ በመሃል ሲጀመር በረብሽ ነገሮችን በሰከነ ህሊና መቃኘት ነው ያለብሽ። ተረዳሽ? ግልጽ ይሆናል። ምንም አልታለም። ልጅ ነች እኮ ልጆች እኮ ሁሉ ጊዜ እንደዚህ ነው። አሁን እንግዲህ ያው ልጆች ስንባል እኛም በዘመናችን እንደዚህ አይነት ነገር ክስተት ነበረ። በጣም በቀን 9 ጊዜ እንጣላ ነበር። በቀን 9 እንታረቅ ነበር። እውነት ነው አይደል? ግን 10 ከሞላ ነው ችግሩ። እና ምንም ችግር የለም። በቃ አይደል? ደስ የሚል ነው ደግሞ ሐሳብ አስተያየት ደግሞ እንደዚህ ተመልካቾቻችን ውድ ቤተሰቦቻችን እነሱም ደግሞ ኮሜንት ሐሳብ አስተያየት እየጻፋችሁልን ያው እንግዲህ እነሱም ታረቁ የሚል አይደል? መልካም ሐሳብ አስተያየታችሁ ኮሜንት ላይ ጽፉልን ማለት እንፈልጋለን። መበረታታት ፍቅረኞችና ሁለት ሰዎችም ሆነ ማንኛውም ሰው ሲጣላ ታረቁ የሚል ማበረታቻ ያስፈልጋል። ኮሜንት ያስፈልጋል። እና ቤተሰቦቻችን እስቲ በላይክ አሳውቁ ማለት እንፈልጋለን። ሁለቱ እንዲታረቁ ከፈለጋችሁ ላይክ አድርጉት። ኮሜንት ላይ የገባችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። አንቺም ወደ ራስሽ መመለስ አለብሽ ከዚህ በኋላ ማለት ነው። ስሜት የሆነሽ እንዳትነጅ። ገባሽ አይደል? ምንም ነገር ቢያጋጥምሽ ነገሮችን በትዕግስት በቃ በሰከነ ህሊና እስካላየሽ ድረስ በተጓዥበት መንገድ የሆነ እሳት ውስጥ የሚዋኝ ሰው ነው መጥቶኝ። ገባሽ አይደል? የገነፈለ ጀበና ራሱን ከማቆሸሽ ውጪ የሚጠቀመው ነገር የለም። ታገሺ፣ በትዕግስት ጠብቂ። ከዳዋ ጋር እናስታርቅሻለን ብለን እናስባለን። ዳዋ ያው አባቱን ግዴታ መጀመሪያ አንቺ ይቅርታ ማለት አለብሽ። ካንቺ የሚጠበቀው እንደዛ እስካላደረግሽ ድረስ ዳዋ የሚታረቅሽ አይመስለኝም። አባቱን ይቅርታ ታያለሽ ማለት ነው። ችግር የለውም። እንደዛ ብታር እሺ። በቃ ጊዜው የሰላምና የደስታ ይሁንላችሁ። ሁሉ ነገር ችግር የለም ይፈታል ብያለሁ። እንፈታለን። ከኛ ያልፍም ከእናትና ከአባት ሁሉም ነገር ይስተካከላል። እና በተረፈ ደግሞ ያው ታረቁ የሚል ሐሳብ አስተያየት
ደስ ይላል አይደል ማበረታቻ ሞራል ምናምን ነገር እንግዲህ አይደለም በኢትዮጵያ በአገራችን ውስጥ ይቅርና ኤልዬ ሌላ አገር ራሱ ጓደኞቻችን ተጣልተው ምናምን በጣም ነው የምናስታርቃቸው በፍቅር እንደውም ሲታረቁ ደግሞ የቀለጠ ፍቅር አይደል ሰው ሲታረቅ እንዴት ነው በጣም ደስ ይላል እና በቃ ያው በርቅ ይፈታል ሁሉ ነገር ቤተሰቦቻችን እሺ በቃ እኔ አሁን እናወራበታለን ሌላ ቀን ቀጠሮ ይዘን እሱ አባትየውንም ይቅርታ ጠይቃለሁ ችግር የለውም አሁን ወደ ከዛ በቀደመ ግን ፖሊሶቹን ሄደን እዛው ነገሩን እንዲቆጥ ለነሱ ነግረን ወደ ቤተሰብ እርቅ እንገባለን እሺ አዎ ይቻላል እንደዛ እናደርጋለን በቃ እንግዲህ ቻው ብያለሁ በቃ መልካም ጊዜ ይሁንሽ በጣም እሺ በቃ ለናመሰግንሽ እንወዳለን የሰላም ቀን ይሁንልሽ የኔ መሪ ተባረኪ አንተም ደግሞ እንደዚህ ተባረክ አው ሸኛ መልካም ቀን መልካም ጊዜ እንወዳችኋለን እሺ አው ዛሬ ባርካችሁ ተባረኩ በሉ ቻው እሺ